እስኪ ይሄን ቪዲዮ ይወስ ሰላም ነው ብራዘር? ሰላም ነው አለው። ይኸው የቲክቶክ ቪዲዮ እየሰራው ነበር። አንተ አይቀል ላይቀር አጫይቀሽ። እሺ፣ የፍቅር እስከ መቃብር መጽሐፍ ደራሲው ማን ይባላል? አጫለው ገምሳ። አንተ ያንን አረቄና ጠጅ አትተው። ዘማሪ ናት ነፍሴ የመጣ እንደሆነ አቀንቃይ ነው ልቤ ገላዬም ዳንሰኛ ነቃ ቀና ካለ አይሆንም ዳተኛ። ምንድነው እኔ አይ መግማት ቴሌ መብራት ኃይል ውሃ ክፍል በአንድ ግንባር ፈጥረው አንድ ላይ ተባብረን እንሰራለን ብለው ቱቦ ቆፍረው ደግሞ ከቆፈሩ በኋላ ሳይስማሙ ጥለውት የሄዱት ክፍት ቱቦ ውስጥ ግቢ። ሌላ ምንም እንኳን ማርያም ማረች። ቆይ እንደውም የልጅን ፎቶ ላሳያችሁ። ይሄው ወይኔ ውሻሽ ሲያምር። አሁን ደግሞ የልጅሽን አሳይ። አረ ልጅ ነው። የምን ልጅ ነው? ጺሙ እኮ ግጥም ብሏል። ደግሞ እግሩ ሲያስጠላ። አረ ፊቱ ነው። እስኪ ዳይፐሩን ፊቱ ላይ አድርገሽ ሞክሪው። ጥሩ ጸባይ ያለው ግን ይመስላል። ሰላም የተወደዳችሁ የኛ ቻናል ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ደግሞ እንደተለመደው እናንተን ዘና ፈታ ያደርጋሉ ብለን ያሰብናችሁን አሪፍ ቪዲዮ ዘላችሁ መጥተናል። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ወደ ቪዲዮ ዘማሪ ናት ነፍሴ የመጣ እንደሆነ አቀንቃይ ነው ልቤ ገላዬም ዳንሰኛ ነቃ ቀና ካለ አይሆንም ዳተኛ። What is it? ግጥም ምናምን ነበር ጭራሽ መድረክ ላይ ምናምን ደግሞ አክሽን ነው እንጂ ማለት አሁን ላይ አቅፋፋም ስፈልግሽ ነው ያገኘሁሽ። ለምን ፈለገኝ? እዛ ጋር የሚገርም ዕቃ ቆሟል። ሂደን ፍጥምጥም እናድርገው። ኧረ አባ እንደዚህ ነገር ፈትቻለሁ። በእናትህ በእናትህ እኔም አትፍራ፣ አታነጋገር። ሰፈራችን ላይ ነው ምንም ይመጣብን ነገር ፈትቻለሁ። በቃ ፈትቻለሁ። እሺ በቃ መሳሪያሽን አቀብኝ። በቃ ልሰጥ ይችላል ግን ፈትቻለሁ። ምናምን ፊሮን አምጪው። ባጃጅን ደግሞ ማን ነው የሚነካከው? ማለት ደግሞ ዜጋ ነው። ወርድ አታ ሳኖሩ ደግሞ ዛሬው ህፃን ኬት ነው የመጣብኝ እናንተ። እባክህን ባጃጅ እንዳሰብረው አቢያረተው አረተው። ኧረ በስመ አብ ዛሬ ደግሞ ኬት መጣብኝ እናንተ። ምን አይነት ህፃን ነው ደግሞ ዛሬ ያጋጠመኝ? ወረድ እናቴ የት ናት? እናቴ ትቆጥኛለች። ወረድ ተጫወት ብለኛለች። እዚህ ተጫወት እንጂ ና ወረድ ና ማስካሽ ና ማስካሽ ግዛ ና ማስካሽ ግዛ በቃ ወረድ። ሲያዩት ደግሞ ህፃንም አይመስሉና ሰላም ነው ብራዘር? ሰላም ነው አለው። ይኸው የቲክቶክ ቪዲዮ እየሰራው ነበር። አንተ አይቀል ላይቀር አጫይቀሽ። እሺ፣ የፍቅር እስከ መቃብር መጽሐፍ ደራሲው ማን ይባላል? አጫለው ገምሳ። ወደደና ቺዝ ደንጋራ በስልክ ነሽ አጫለው እንደዛ። የፍቅር እስከ መቃብር መጽሐፍ ደራሲ ቴዲ አብሮ አንተ ይዙጂ ገመዱ ምናጭ ቢዳ እርግጠኛ በቴዲ አፍሮ እርግጠኛ ነኝ። ሰላም ዶክተር ሰላም። አረ ሰውነቴ ብጉር በብጉር ሆነ እንዳጠፋው እርጂኝ። ይቅርታ አግብቻለሁ። አረ መድኃኒት እንደሆነ ጻፊልኝ፣ ብጉሬን የሚያጠፋልኝ መድኃኒቱማ ይሄው ቺቺኒያ ሂድበት። ዶክተር መሽኛዬ ላይ ቡጉንጅ ወጣብኝ። እኔም እንዳጠውቶብኝ ነበር ግን ይሄ መድኃኒት ስቀባ ወደ እኔ ጠፋል። ጥፍት እስቲ ዶክተር እኔ ደግሞ ዝም ብሎ ይረበኛል። ካለ ለምን ምግብ አበላ? ጾመኛ ነኝ። ሲጀመር እዚህ ሆስፒታል ውስጥ ያላችሁ ዶክተሮች ሌቦች ናችሁ። ሴትዮ አንቺ እንደውም በዘመድ ነው የገባሽው። ጥበቃ ሌባ ነሽ። ጥበቃ አቤት ዶክተር ናይቺን ሴት ያወጣት። ይቅርታ ዶክተር ፍቅረኛ አለኝ። ልጅ ደግና ነው
ጋሼ ምን ላድርግ? ይኸውልህ የእድሜ ጉዳይ እኮ አይደለም የስሜት ጉዳይ ስለሆነ ኋላ ሄዶ ይሰለፉ። እኔ ምንም ማድረግ አልችልም። ይኸውልህ ህዝብ እኔን ነው የሚጨፈጭበኝ። አንተኛው ትላንት ቅርጽ አስወጥተህ እንደሄድኩ አላየሁም ነበር? ምንድነው የምትደጋግም? ብሬን ይጭነቀው ምን አገባ? በተራ አሁን እሺ እናንተ ሶስት መላጦች ምን ታደርጋላችሁ? የሶስት መላጣ አባቡ ማለት ነው። አታናግሩኝ። ኋላ ሄድና ትሰለፉ። በቃ በቁጥራችሁ ትገባላችሁ። እስቲ ያለው ፈረንጅ ስለሆነ ያስቀደምከው አስቃባጭ። ለፈረንጅ ቅድሚያ ሰተን አይደለም ትላንት አድሮ ነው ያደረ በልተሙ ረፋት ይገቡ። አያበሻ ቀጥ ብላችሁ ተሰለፉ። ሲያልቅ ትገባ። አንድ ብልብል ቦርጫ እንደምን አልክ? ያረጋሽ ደግሞ ምን ያረጋል? ሻማን ተብዬ ነው ተብዬ ነው። ባለቤቶች እዛ ኋላ ትሰልፋል። ኋላ ይዛው ሄዱ። የሚያስገን ጸልይ ስለኝ ሄደች። ጭራሽ መላጦችን ተሰልፈዋል። ቅርጽ መፍጠር ግቢ መጣ። እንኳን ማርያም ማረች። ቆይ እንደውም የልጅን ፎቶ ላሳያችሁ። ይሄው ወይኔ ውሻሽ ሲያምር። አሁን ደግሞ የልጅሽን አሳይ። አረ ልጅ ነው። የምን ልጅ ነው? ጺሙ እኮ ግጥም ብሏል። ደግሞ እግሩ ሲያስጠላ። አረ ፊቱ ነው። እስኪ ዳይፐሩን ፊቱ ላይ አድርገሽ ሞክሪው። ጥሩ ጸባይ ያለው ግን ይመስላል። ወልደሽው ነው ጋግረሽው ነው? ወይኔ ታድለሽ የቤት ውሻ አገኘሽ። ስሙን መቻል ብየዋለሁ። ከፈለግሽ ቡቺ ብለሽ ጥሪው። አይዞሽ ዋናው ጤና ነው። ሌላ መውለድ ትችያለሽ። ቆንጆ ልጅ ነው። ለእናቱ ይቅርታ ከምን ነበር የወለድሽው? ልጅ እኮ ጸጋ ነው። እና ይሄ ምንድን ነው? እስኪ ለአንድ ቀን አውሽኝ። አይጥ እያስቸገረኝ ደግሞ ማዘጋጃ እንዳያየው በመርዝ ነው የሚገሉት። ደግሞ ዶክተሩ ሲያድግ ይሻሻላል ብሎኛል። ሲያድግ የማይበላና ትንሽ እኮ አሞት ነው። እና ሳክሚያ አገሩ በሙሉ የእንስሳት ሐኪም ቤት አይደለም መቼስ። ይሄን ወለሽ አጥሚት አጠጭም አረቄ ይዘን እንመጣለን። ግን የት ነው የምንጠይቅሽ? አንበሳ ግቢ ነው መቼስ። የት አባቷ በክት ያው በቪዲዮ ትፍታላችሁ ተስፋ እናደርጋለን። ለዛሬ ይዘንላችሁ የመጣናችሁ ቪዲዮዎች እነዚህ ናቸው። በቀጣይ አሪፍ ቪዲዮ ይዘን እንመጣለን። ከዛው ቸር ቆዩልን። እናመሰግናለን። ቪዲዮን ከወደዳችሁት እንደተለመደው ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ኮሜንት ላይም ሀሳባችሁ ምናምን አስቀምጡልን። እናመሰግናለን።